ብዙ አይነት ሶሻል ሚዲያ ላይ ብዙ አይነት ሰዎች ብዙ አይነት ሜካኒዝሞች አላቸው። ለምሳሌ አንተ የተሻለ ህይወት፣ ደስተኛ ነገር ለማግኘት ማለት ነው እና ሁሉም ምን አላቸው መሰለ ሜተዶች አላቸው። ለምሳሌ አንዳንዱ ምን ያህል መሰለ በጠዋት ተነሳ፣ እንደዚህ አይነት ነገሮች አርግ፣ ሜዲቴት አርግ፣ ሰዓትን ጊዜ አስተካከል፣ መጽሐፍ አንብብ ምናምን የሚባሉ ነገሮች አሉ ማለት ነው እና ያንን ልክ አይደለም የመጣሁት እና ሪላይዝ ማድረግ ያለብን ማለት ነው እነዛ ነገሮች እንደ ተጨማሪ ነገሮች ነው የሚረዱክ እንጂ ህይወት ላይ ሰክሰስፉል ለመሆን ከፈለግ የሚያስፈልግክ ነገር ምን መሰለ ያንን ነገር ደግሞ 100 ጊዜ መስራት። ያን ነገር እስከሚያስጠላ ጊዜ ስትሰራው ማለት ነው ያን ነገር ማስተር ታደርገዋለህ እና ብዙ አይነት መጽሐፎች አንብቤያለሁ። ብዙ አይነት እስካሁን ወደ 15 ምናምን አይሆንም ከነሱ መጽሐፎች የተገነዘብኩት ነገር ማለት ነው አንድ ፖይንት አላቸው ሁሉ ጭንቅላት የጭንቅላትን አጠቃቀም። ለምሳሌ የሆነ ነገር ለምሳሌ ሶሻል ሚዲያ ላይ የሆነ ሰው የሆነ ትሬዲንግ ለምሳሌ ክሪፕቶ ኮይን ምናምን ቢሆንም ትሬድ አድርጎ ህይወቱ ሰክሰስፉል ሆነ ብለን እና አንተ ያንን ነገር ኤግዛክትሊ ዘ ሴም ስቴፕ ማለት ነው የምትወስድ ከሆነ አይሳካልም ነገሮቹ ማለት ነው። ኤግዛክትሊ ምን ይባላል መሰለህ ይሄን ነገር ኮፒ ያለማድረግ ማለት ሰዎችን ኮፒ ካረግ ኮፒ ስለ ኤግዛክትሊ እነሱ ያደረጉትን ከኤ እስከ ዜድ የምታረግ ከሆነ ሁልጊዜ ያንተ ህይወት እንደማይሳካልህ። ለዛ ነው ብዙ ጊዜ ይሄ ብዙ ሶሻል ሚዲያ ላይ የምታያቸው ሰዎች የአይጥ ሩጫ የራት ሬስ የሚሉት ማለት ነው እንደሱ አይነት ኖቹም አንድ አይነት የሆኑት ለዛ ነው። ስለዚህ ኮፒ ካረግ ሌሎችን ኮፒ ካረግ ህይወት ላይ ምንም የምታገኘው ነገር ሌሰን ቢሆን ያን ነገር በፊት የነበረኝን ነገር ደግሜ ብሰራው ከዚህ ሾርት ከት ይለያያል ብለን ነው ማሰብ ያለበት እና ይሄንን እኔ ሪላይዝ አረግ ወይም የመጀመሪያ ቢዝነሴን የመጀመሪያ ነገሮችን ድሮፕ ሺፒንግ እየሞከርኩኝ ታውቃለህ ሁሉም ሰው ነገሮች የሸጠልኝ ምን ይባላል መሰለህ ሾርት ከቶች ነው እና ያ ሾርት ከት ሪላይዝ ያደረኩለት ምን አልኩኝ መሰለህ በህይወቴ ለራሴ የሰጠሁት የመጀመሪያ ሌሰን ነው። ምን አልኩኝ መሰለህ ዮሐንስ በህይወት ላይ አንድ አይነት ነገር ሁሉ ጊዜ ካደረግ ይሳካላል፣ ግን ሾርት ከቶችን መጠበቅ ከሆነ መቼም እንደማይሳካልህ ነው እና ይሄን ያነሳሁት ምን ለማስረዳት ነው መሰለህ ሁሉም ሰው አድቫይስ ይሰጥሃል። ከዛ አድቫይስ ውስጥ ያንተ የሚሆነውና ያንተ የሚጠቅምህ ምን መሰለህ አንተ አምና የተቀበልከው ነገር ነው። አዎ ልትለኝ ትችላለህ፣ ግን አንዳንድ ጊዜ ላታምነው ትችላለህ። ግን በእንቅልፍ ልብ ተኝተህ አልመክ በጠዋት ላይ ያ ነገር እንዲሳካልህ ማድረግ ትችላለህ። ኢምፖሲብል የሚሆነውንም ማለት ነው። ይሄን ሪላይዝ ያደረኩት። ሌላኛው ደግሞ ብዙ ልልክ ይችላለሁ፣ ግን በህይወት ላይ ጀስት አንተ አምነህ የምትቀበላቸው ነገሮች ብዙ ጊዜ ያንተን ፊውቸር ወይም የወደፊት ዕጣ ፈንታን እንደሚተነብዩ ማወቅ አለብህ። ይሄንን እና ደስ የሚለው ነገር ማንም ሰው እንደማያምንህ ነው። እኔ ብዙ ሰዎች ምን ይሉኛል መሰለህ ጭንቅላት ውስጥ ነህ ይሉኛል እና ሪላይዝ ማድረጉ ለምንድን ነው ጭንቅላቴ ውስጥ የሆንኩት እና ለምንድን ነው መሬት ላይ ወርደህ እንደኛ ማትሆነው ይሉኛል እና ያ ነገር ሪላይዝ ያደረኩት ሰዎች ሁሉ ለራሳቸው ነው የሚያወሩት እና የራሳቸውን ህይወት ይሄ እንደዛ ባረገው ኖሮ ብለው ይቆጩ ይችላሉ ብዬ ነው ማስባቸው እነሱ። ስለዚህ እባክህ በህይወት ላይ የተሻለ ላይፍ ለማግኘት ከፈለግ ሶሻል ሚዲያ ያሉ ሰዎች ወይም እኔን እዚህ ጋር ቁጭ ብለህ ወይም ትሪኮች ይመስልሃል እኛ እዚህ ጋር ቁጭ ብዬ ስነግር ወይም ሌላ ዩቲዩበር ሰልፍ ኢምፕሩቭመንት ፒፕሎች ኢትዮጵያ ውስጥ አሜሪካ ውስጥ ሲነግሩ እዚህ ቁጭ ብለህ መጽሐፍ አንብብ እንደዚህ ያደረግ ሾርት ከቶች ይመስሉናል፣ ግን ያ ነገር እንደማይጠቅም ልነግርህ ነው። ያ ነገር ነገሮችን ሪላይዝ ታደርግ ይችላል። ለምሳሌ አንተ ሁሉ ጊዜ ማትስ ላይ ብዙ ጊዜ አይሳካለኝም እና ያንን ማትስ እንዲሳካለኝ አድርጌ ምን ጠብቅ ነበር መሰለህ
ፎርሙላዎችን ጽፌ መግባት ነው ፈተና ላይ ማለት ነው፣ ፊዚክስ ላይም ቢሆን ማለት ነው። እና እነዛ ፎርሙላዎች በጣም ጠቅሞኛል እስካሁን ከምል ማለት ነው። አድርገው ካልገባክ ትምህርቱ ማለት ነው። ከዛ ምን ሪላይዝ አደረኩኝ መሰለ፣ ያንን ነገር ጽፎ ማግባት ሪላይዝ አድርጎ መግባት ማለት በህይወት ላይ ህይወትን ስታስተካከል ሴም ቲንግ ነው። ያንን ሾርት ከት ነው የምፈልገው ፎርሙላዋን። ግን ያ ፎርሙላ ብዙ ጊዜ አይጠቅምም። ምክንያቱም አስተማሪው ያንን ነገር ገልብጦት ወይም እንደዛ ነገር አድርጎት የሚያመጣው የሆነ ስለዚህ ህይወትም እንደዛ ነው ብዙ ጊዜ። እና ያንን ሪላይዝ ስታደርግ ሞር ነገር የተከፈተልህ እንደሚመጣ እርግጠኛ ነኝ።